ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 04/09/2018 ዓመተ ምህረት ነው። ይሄ ቪዲዮ የደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ እና ኮፕሊንግ በማድረግ ተባበሩኝ። ፎሎም አድርጉት። ምክንያቱም ለአቶ ይትባረክ አወቀ እንዲደርስልኝ እፈልጋለሁ። አቶ ይትባረክ አወቀ ማለት በአሁኑ ሰዓት የክልል ፕሬዝዳንት አማካሪ ይመስለኛል ስልጣኑ። ነገር ግን ስለሱ ብልገት ነው ዛሬ ማወራችሁ። ስለዚህ ሁላችሁም ሼር፣ ሪፖስት እና ላይክ ኮፕሊንክ በማድረግ ተባበሩኝ። እንግዲህ ይሄ አቶ ይትባረክ አወቀ የሚባለው በምስራቅ ጎጃም ስናን ወረዳ የስናን ወረዳ አስተዳዳሪ ሆኖ ለተወሰነ ጊዜ ቆይቷል። 2 ዓመት አካባቢ ባለስልጣን ሆኖ እዛ ወረዳውን ሲመራ ቆይቷል። ብልጽግና በህይወት ባለበት ሰዓት ማለት ነው። ታዲያ በዚህ ሰዓት በነበረው ብልገት ነው ዛሬ ማወራችሁ። በዚህ ስልጣኑ በነበረበት ሰዓት ወይዘሮ ትዕግስት ሌው የምትባል እችም አንዷ ባለጌ ነች። በአሁኑ ሰዓት እሷም ደብረ ማርቆስ መንቆረር ክፍለ ከተማ አመራር ነበረች። መንቆረር ክፍለ ከተማ አመራር ነበረች። ይቺ ወይዘሮ ትዕግስት ሌው የምትባለዋ ማለት ነው። በአሁኑ ሰዓት ደግሞ ዞን ውስጥ ባለሙያ ሆና እየሰራች ነው። ምስራቅ ጎጃም ውስጥ ዞን ውስጥ ማለት ነው ባለሙያ ሆና ትሰራለች። ወይዘሮ ትዕግስት ሌው ትባላለች ማለት ነው። እችም ስናን ወረዳ ላይ በነበረችበት ሰዓት የስናን ወረዳ ሴቶችና ህፃናት ጉዳይ ኃላፊ ነበረች። በወቅቱ አቶ በላይ ተገኘ የሚባል ባል ነበራት። እሱም እዚሁ ሴቶች ጉዳይ ላይ ይሰራ ነበረ እና ወይዘሮ ትዕግስትና አቶ በላይ ተገኘ ባልና ሚስት ሆነው ይኖሩ ነበር። በወቅቱ ደግሞ እንዳልኳችሁ ወረዳውን ያስተዳድረው የነበረው አቶ ይትባረክ አወቀ ነው። አሁን በአሁኑ ሰዓት የክልል ፕሬዝዳንት አማካሪ ሆነው ማለት ነው። እና ስናን ወረዳ ላይ በነበሩበት ሰዓት እሱ ስናን ወረዳ አስተዳዳሪ ነበረ። እንዳልኳችሁ እቺ ወይዘሮ ትዕግስት ሌው የምትባል ደግሞ የስናን ወረዳ ሴቶችና ህፃናት ጉዳይ ኃላፊ ነበረች። ሁለቱ ይባልጉ ነበር ማለት ነው። እና የአቶ በላይ ተገኘ ሚስት ሆና እየኖረች እያለች በድብቅ ከአቶ ይትባረክ አወቀ ጋር ያው በውሽምነት በሚባለው በእኛ ሀገር አባባል በማህበረሰባችን አባባል ማለት ነው ለብቻ የተደበቁ ይወሻሸሙ ነበረ ማለት ነው፣ ይሳረሩ ነበር። በዚህ አጋጣሚ አቶ በላይ ተገኘ ይሄን ነገር ያይና እንግዲህ የስናን ወረዳ ህዝብ ያቃል፣ ይሄን በጣም ያብዳል። ልብሱን ጣለ፣ ጃኬቱን ሁሉ ወረወረ፣ በጣም ተናደደ። እሷ ደግሞ ወይዘሮ ትዕግስት ሌው ማለት ነው በአቶ ይትባረክ በወረዳ አስተዳድሩ እያስፈራራቸው ተፋቱ። ወዲያው አቶ ይትባረክ አወቀ ተጠቃለላት ማለት ነው። በዚህ አጋጣሚ አቶ ይትባረክ ባወቀ ወደ ደብረ ማርቆስ ወደ እድገት አግኝቶ ሲሄድ ከትንሽ ቀን በኋላ ወይዘሮ ትዕግስት ሌውንም ወስዶ ደብረ ማርቆስ የአበማ ክፍለ ከተማ ኃላፊ ሆና እንድትመደብ የበኩሉን ድርሻ ያደረገ ማለት ነው። አቶ በላይ ተገኘ ደግሞ እጅግ በጣም ተናዶ የስናን ወረዳ ህዝብ አረጋግቶት በስንት መከራ ተረጋግቶ ወደ ስራው ተመለሰ። ጸበል ሁሉ ገብቶ ነበረ፣ አእምሮ ተበላሽቶ ማለት ነው። በአቶ ይትባረክ አወቀ ንዴት ማለት ነው። ሰውየውን ለመክሰስ ሞክሮ ነበረ። ያው በወቅቱ ባለስልጣን ስለነበረ አቶ ይትባረክ ሊቆቋመው አልቻለም። ያው ዞሮ የግል አደረጋትና ማርቆስ ይዟት ሄደ ማለት ነው። በዚህ ሰዓት ደግሞ እንደገና ተመልሳ ወይዘሮ ትዕግስት ሌው ማለት ነው የድሮ ባሏን በላይ ተገኘን ከሰሰችው፣ በሀብት ጉዳይ ከሰሰችው። በቃ ያለ የሌለውን አስጨረሰችው ነው የምላችሁ፣ ያለ የሌለውን። ምክንያቱም እሷ የባለስልጣኑ ሽማናት። እንደዚህ አድርጎ አቶ ይትባረክ አወቀ የወይዘሮ ትዕግስት ሌውንና የአቶ በላይ ተገኘን ትዳር የበጠበጠ ሌባ ሴሰኛ መሆኑን የኢትዮጵያ ሕዝብ እንዲያውቅ ፈልጋለሁ። በአሁኑ ሰዓት የክልል ፕሬዝዳንት አማካሪ ሆኖ ተመድቧል ማለት ነው።
አማካሪ ሆኖ ተመድቧል ማለት ነው። አቶ ይትባረክ በዚህ አጋጣሚ ከነ ቤተልሔም ዳኝ ጋር ሆኖ የአማራ ፋኖን አመራሮች ውስጥ ለውስጥ እንዲናቆሩና ምንም የሆነውን ያልሆነውን እንድትዘግብ ቤተልሔምን ያደረገ አቶ ይትባረክ ነው። ከነዚህም ከአቶ ይትባረክ ጎን አንድ ግርማ ቢተው የሚባል አብሮ አለ፣ ቢኒያም የሚባልም አብሮ አለ፣ መቶ አለቃ አሰፋ የሚባልም። እነኚህ ሶስቱ ድርጅቶች አቶ ይትባረክ፣ መቶ አለቃ አሰፋ፣ ግርማ ቢተው ሆነው የአማራ ፋኖንና የአማራ ፋኖ አመራሮችን እንድትሳደብላቸው ቤተልሔም ዳኝ የምትባል አንድ ጉርጉር አለች። የደብረ ማርቆስ ልጅ ናት። እንግዲህ ቤተሰቦቿ እጅግ በድህነት የሚኖሩ ቤተሰብ ያሏት ናት። ሙዚቃ ጀምራ ነበር። ቀዳሚ ገበያ የሚባል ሙዚቃ አላት። በዛ የምናከብራት ልጅ የነበረች። አሁን ግን ያው ውጭ ወጣ የምትበላው የምትጠጣው ስላጣች የአማራን ማህበረሰብ እና የአማራን ህዝብ እና የአማራን ፋኖ የአማራን አመራሮች የፋኖ አመራሮች ማለት ነው በእነሱን በማንቋሸሽ እና እነሱን የተለያየ ስም በመስጠት አንዱን ወንድም አንዱን ባዳ በማድረግ ተሰማርታለች። ይህንን ያደራጀው እንዳልኳችሁ አቶ ይትባረክ አወቀ ነው ማለት ነው። አቶ ይትባረክ አወቀ፣ መቶ አለቃ አሰፋ፣ ግርማ ቢተው የትልቅ ሰው የቅርብ ወዳጅ ነው። እንግዲህ ዝምድና አይኖራቸው ብዙም እርግጠኛ አይደለሁም። ዞሮ ዞሮ በአሁኑ ሰዓት የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ቤተልሔም እንድታብጠለጥል አዲስ አበባ ስብሰባ ተሰበስበው ሁሉም ፕሮግራም ይዘው ቀርጸው እንደዚህ እንዲያደርጉ አዋቅሮ ፕሮግራም ወይም ሚሽን የሰጣቸው እንዳልኳችሁ አቶ ይትባረክ አወቀና መቶ አለቃ አሰፋ እና አቶ ግርማ ቢተው ናቸው። ለቤተልሔም እንድትጮህ የሚደረግ ቤተልሔም ከነዚህ የወሰደችውን አጀንዳ ለመተግበር ማለት ነው። በነገራችን ላይ ቀደም ብዬ እንደነገራቸው አቶ ይትባረክ አወቀ ስናን ወረዳ ላይ በነበረበት ሰዓት እንዲህ አድርጎ የሰው ትዳር ያፈረሰ ነው። ምናልባትም አቶ በላይ ተገኘን ብትጠይቁት ስናን ወረዳ ገቢዎች ላይ የሚሰራውን በደንብ ይነግራቸዋል። እሱም በዚህ ንዴት እስካሁን ድረስ እንግዲህ የገቢዎች ባለሙያ ሆኖ ይቅርታ ሴቶች ጉዳይ ባለሙያ ሆኖ የሚሰራ ሰው ነው። በሙያው የድሮ ወታደር ነው፣ ዘምቷል። ነገር ግን ከብልጽግና ጋር እስካሁን ድረስ አልተጠጋጋም። ምክንያቱ ምንድን ነው ብላችሁ ብትጠይቁኝ ቀደም ብዬ እንደነገርኳችሁ አቶ ይትባረክ አወቀ ሚስቱን ወይዘሮ ትዕግስት ሌውን ቀምቶት በላው ላይ ነው እንግዲህ የምትባልግ ይቺ ትዕግስት አወቀ የምትባለው በላው ላይ ነው ትባልግ ነበር ማለት ነው። በዚህ የተነሳ አቶ በላይ ተገኘ በንዴት እስካሁን ድረስ አእምሮ የተመለሰ ሰው አይደለም። ሲያወራ እንዲወለስ እንደዚህ መለስ እንደዚህ ወሰድ የሚያደርገው ግለሰብ ሆኗል በአቶ ይትባረክ አወቀ ምክንያት ማለት ነው። አራዘምኩባችሁ፣ በጣም ይቅርታ፣ አመሰግናለሁ። ሌላም አለ ገና ብዙ የሚጎረጎር ነገር አለ። የነ ቤተልሔም ዳኘ ጉድ ጥናት ላይ ነን፣ እናመጣዋለን። አመሰግናለሁ።